ዛሬ የማሳያችሁ ስለ ማይክሮሶፍት ኤክሴል ነው። ማይክሮሶፍት ኤክሴል ላይ ፎርማቲንግ ስለማድረግ ይሆናል። እንኳን ወደ ዶክተር ኮምፒውተር የዩቲዩብ ቻናል በሰላም መጣችሁ ያልኩኝ። በዚህ የዩቲዩብ ቻናል ላይ በየትኛውም የዓለም ክፍል ሆናችሁ የኮምፒውተር ትምህርትን መማር ትችላላችሁ። ለምሳሌ የኮምፒውተር ሃርድዌር፣ የኮምፒውተር ሶፍትዌር፣ የማይክሮሶፍት ኦፊስ፣ የኤአይ ወይም አርቲፊሻል ኢንተለጀንስ ትምህርቶች፣ የፕሮግራሚንግ እና ሌሎች ከኮምፒውተር ጋር ተያያዥ የሆኑ ትምህርቶችን የምናቀርብበት ቻናል ስለሆነ ይህንን ቻናል ሰብስክራይብ በማድረግ ትምህርቱን በነጻ መከታተል ትችላላችሁ። ለመጀመሪያ ጊዜ ማይክሮሶፍት ኤክሴል ለመክፈት ስታርት ላይ ትሄዱና ኢኤክስሲ ስትሉ ያው ኤክሴል ብሎ ያመጣላችኋል ማለት ነው። እናንተ ጽፋችሁ ሳጨርሱ ኤክሴል ብሎ ያመጣላችኋል። እሱን ክሊክ አድርጋችሁ ትከፍታላችሁ። እዛው እዚህ ጋር ብላንክ ወርክ ቡክ የሚል አለ። አንዳንድ ጊዜ ምናልባት ስትከፍቱ እንደዚህ ዝቅ አድርጎ ምናምን ከከፈተ እዚህ ጋር ማክሲማይዝ የምትላለች እሷን ማክሲማይዝ የምትለዋን ሰፋ ማድረግ ትችላላችሁ ማለት ነው። እንግዲህ ስለ ኤክሴል ኢንቫይሮንመንት ወርክቡክ ምንድነው፣ ሺት ምንድነው፣ ኮለመን ሮ ምንድነው የሚለውን እንግዲህ ባለፈው የለቀኩትን ቪዲዮ ከላይ ፒን አድርጌ ታገኛላችሁ። ካርድ ላይ ገብታችሁ ማየት ትችላላችሁ። አሁን እንግዲህ ማሳያችሁ ቤዚክ የሆነ ፎርማቲንግ ነው ማለት ነው። እስኪ አሁን ለምሳሌ እዚህ የመጀመሪያው ሮ ላይ አንድ ታይትል ልጻፍ፣ ሞባይል ብራንድስ ኤንድ ፕራይስ ብዬ አንድ ታይትል ጻፍኩ። እንግዲህ ውድ ተመልካቾች እንዲሁም ተማሪዎች ገና ታይትላችሁን እንደጻፋችሁ ማለት ነው አንዱን ዶክመንት ከፍታችሁ የሆነ የምትሰሩት ነገር ይኖራል። እኔ አሁን ሞባይል ብራንድስ ኤንድ ፕራይስ ብዬ ለማስተማሪያ ያህል ይሄን እየሰራው ነው። እናንተም የራሳችሁን ስራ ስትሰሩ ኤክሰርሳይዝም ቢሆን በስራ ቦታችሁም ቢሆን የሆነ ነገር ገና ታይትል እንደጻፋችሁ የመጀመሪያ ስራችሁ ሴቭ ማድረግ ነው ማለት ነው። ምክንያቱም ከሰራችሁ ከጨረሳችሁ በኋላ ማብራት ቢጠፋ ወይም ኤሌክትሪክ ችግር ቢኖር የሰራችሁ ስራ በሙሉ ይጠፋል ማለት ነው ሴቭ ሳትደርጉ። ስለዚህ ሴቭ ማድረግን ኤክሰርሳይዝ ማድረግ ያለባችሁ ገና ታይትል እንደጻፋችሁ ብዙ ሳትሄዱ ጠለቅ ብላችሁ ወደ ስራ ሳትገቡ ሴቭ ማድረግ ትጀምራላችሁ ማለት ነው። ሴቭ አስትሉና ቦታ መርጣችሁ ለምሳሌ እዚህ ጋር ማይ ዶክመንት አለ፣ ዴስክቶፕ አለ። ማይ ዶክመንት ላይ እዚህ መታችሁ ሴቭ ታደርጋላችሁ ማለት ነው። አሁን ለምሳሌ ሞባይል ብራንድስ ኤንድ ፕራይስ ብዬ ሴቭ አልኩት። አሁን ሴቭ አረኩኝ ማለት ነው። ስራችሁን ትጀምሩና በመሃል ምን ታደርጋላችሁ? እየሰራችሁ ስትሄዱ በመሃል ኮንትሮል ፕላስ ኤስን ከኪቦርድ ላይ ተነካላችሁ። ያ ማለት እዚህ ጋር መታችሁ ሴቭ ማለት ሳይጠበቅባችሁ ሴቭ ማድረግ ትችላላችሁ። ወይም እዚህ ጋር እቺ የሴቭ ምልክቷን እየነካችሁ በመሃል እሷን እየነካችሁ ወይም ኮንትሮል ፕላስ ኤስ እያረጋችሁ በዚህ አይነት መልኩ ፋይላችሁን ሴቭ እያረጋችሁ ትሄዳላችሁ ማለት ነው። ከዛ እዚህ ጋር አንድ ሮ ዘለል ብዬ እዚህ ጋር ተከታታይ ቁጥር ኤስ ነምበር ወይም ሲሪያል ነምበር ለማለት ነው። ከዛ እዚህ ጋር ደግሞ ሞባይል ብራንድስ አሁን የመጀመሪያው ሴል ላይ ኤስ ነምበር አልኩኝ። ከዛው ቀጣዩ ሴል ላይ ሞባይል ብራንድስ አልኩኝ። ከዛው ቀጣዩ ላይ ደግሞ ፕራይስ ኤ1 ላይ ያለው ማን ነው? ኤ1 ላይ ጻፍኩት ሞባይል ብራንድስ ኤንድ ፕራይስ የሚል ዋና ታይትሉ ነው። ኤ3 ላይ ሲሪያል ነምበር አለ፣ ቢ3 ላይ ሞባይል ብራንድስ አለ፣ ሲ3 ላይ ደግሞ ፕራይስ አለ ማለት ነው። አሁን እንግዲህ እንደምታዩት ዌል ፎርማትድ አልሆነም ማለት ነው። እንግዲህ ይህንን ፎርማት ማድረግ ስንጀምር ምንድነው የመጀመሪያው ሴሌክት አድርገን ቁጥር መጨመር ነው። እዚህ ጋር 12 ብናደርገው አሪፍ ነው። እዚህ ጋር ሴሌክት አድርገን ነው እንደገና ታይምስ ኒው ሮማን ብናደርግ አሪፍ። ፎንት ስታይሉን ታይምስ ኒው ሮማን ያው አብዛኛውን ጊዜ ለዶክመንቶች የምንጠቀምበት ስፔሻሊ በዩኒቨርሲቲዎች ላይ ታይምስ ኒው ሮማን ነው ማለት ነው። ባይ ዲፎልት ብዙ ነገር የሚጠቅመን ማለት ነው። አሁን እንደምትመለከቱት እንግዲህ የተወሰነ ፎንቱን ጨምር አድርጌያለሁ፣ እንዲሁም ደግሞ ፎንት ስታይሉን ቀይሬያለሁ። አሁንም ገና ብዙ የሚቀሩ ነገሮች አሉ ማለት ነው። እንግዲህ ይሄ እዚህ ጋር እንደምታዩት ሲሪያል ነምበር የሚለው ሰፋ ብለዋል። ስለዚህ እሱን ለመቀነስ እቺን እንድቻረጋለሁ ማለት ነው። ኮለመን ላይ ወደ ሲደመር ሳይንስ ስትቀየር ማውዛ እንደዚች ቀነስ አረጋለሁ። እዚህ ጋር ደግሞ ሞባይል ብራንድስ የምትለው ተውጣለች። እሷንም እናረጋለሁ ቢዋን እንደዚህ ይዤ ጠጋ አረጋለሁ ማለት ነው። ፕራይስ የሚለው አሪፍ ነው፣ ምንም አልነካውም። አሁን የተወሰነ መልክ እያዘልን ነው ማለት ነው። እዚህ ጋር ደግሞ ምንድነው ኮለመን ማስገባት አለብኝ ወይም ደግሞ ቴብል ማስገባት አለብኝ ማለት ነው። ስለዚህ ሴሌክት አድርጌ እንደዚህ አሁን እንግዲህ ቴብሉ የሚወሰነው ውስጥ ባለው ዳታ ነው ማለት ነው። ለምሳሌ 5 ዳታዎች እናስገባና 1 2 3 4 5 1 5 ዳታ እናስገባ። ለምሳሌ ሞባይል ብራንድ ሳምሰንግ እንምረጥና የመጀመሪያውን A21s ፕራይስ ለምሳሌ 15000 ብር። እስኪችን ጠበብል አድርጋት። እዚህ ጋር ደግሞ አይፎን እንበል፣ አይፎን 15 ፕሮ ማክስ ልበል። እዚህ ጋር ያችሁ አይፎን 15 ፕሮ ማክስ ጠበባለች። እቺን ሰፋ ማድረግ አለብኝ ማለት ነው። እዚህ ጋር መጥቼ ዋጋውን ለምሳሌ 110,000 ብር ልበለው።
እዚህ ጋር አይታችሁ ከሆነ እንግዲህ የአይፎን 15 ፕሮ ማክስ ዋጋውን ሳስገባ ምን አደረገ? እዚህ ጋር ሃሽ ካራክተር አደረገ ማለት ነው። የመሰላል ምልክት። ይህ ማለት ምንድነው? ቁጥር ነክ ነገሮችን ኤክሴል ላይ ስታስገቡ እንደዚህ ሃሽ የሚያደርገው ሲጠበው ነው ማለት ነው። ልክ ይሄን እንዲሰፋ ስታደርጉ፣ ቅድም አውቄ ነው ያጠበብኩት፣ ይሄ እንዲመጣ እንደዚህ አይነት ነገር ሲያጋጥማችሁ እንድትማሩበት ማለት ነው። ለምሳሌ አይቴል 7500 ብር እንበል። እዚህ ጋር ቴክኖ ለምሳሌ 9000 ብር፣ ሌኖቮ 6000 ብር። አሁን ይሄን ዳታ አስገባን ማለት ነው። እንግዲህ የተወሰነ አሁን መልክ ያዘልን ነው ማለት ነው። እዚህ ጋር እንደዚህ ሴሌክት አድርገናቸው ሁሉን እዚህ ጋር እንመጣና ኦል ቦርደር የሚለውን ክሊክ እናደርጋለን። አሁን ቴብል አስገባንለት ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ምን ሆነ? ታይትሉ አንድ ቦታ ተሰብስቦ ቁጭ አለ ማለት ነው። ብዙ ጊዜ ታይትል እንዲህ ስንጽፍ ግጥም ብሎ መሀል ላይ ቢሆን አሪፍ ነው። አሁን ዝም ብለን ሴንተር ብናደርገው ይኸው እዚሁ ነው ሴንተር የሚሆነው፣ አልፎ አይሄድም ማለት ነው። ይሄ ለምንድን ነው? ኤክሴል ላይ አንድ ሴል ላይ ዳታ ስታስገቡ እዛው ሴል ውስጥ ነው የሚጫወተው ማለት ነው። ከዛ ወጣ እዛው ስለሚጫወት ሴንተር ብታደርጉ እዛው ባለበት ቦታ ነው የሚጫወት እንጂ ሴንተር አይሆንላችሁም ማለት ነው። ስለዚህ ኤክሴል ላይ አንድን ዳታ እንደዚህ ሴንተር ለማድረግ ምን ማድረግ አለብን? እነዚህ ሴሎችን መርጅ ማድረግ አለብን፣ ወጥ ማድረግ አለብን። ካለበለዚያ አንድ ቴክስት እንዲህ በምንፈልገው ሳይዝ ሴንተር ሊሆንልን አይችልም። ለምሳሌ ይሄ ሞባይል ብራንድስ ኤንድ ፕራይስ የሚለው እስከዚህ ድረስ እስከ ቴብሉ ክልል ድረስ ብቻ ሴንተር እንዲሆን ነው። ሴንተር ባረገው እንደምታው ሴሌክት አድርጌ አይሆንም ማለት። ስለዚህ ምን ማድረግ አለብን? እንዲህ ሴሌክት አድርገን የምንፈልገውን ኤሪያ እዚህ ጋር እንመጣና አላይመንት ግሩፕ ላይ መርጅ ኤንድ ሴንተር የሚለውን ነካለን ማለት ነው። የዛኔ ምን ያደርጋል? እነዚህ ሴሎችን ቆራርጧቸው አንድ ወጥ ያደርጋል ማለት ነው። ስለዚህ ቺን ፎንት ሳይዟን ትንሽ ጨምር አድርገን በ14 እናደርግና ችን ቦልድ እናደርገዋለን። አሁን ምርጥ ሆነዋል ማለት ነው። እንደዚህ ካደረግን በኋላ ዳታችን እንግዲህ እንደምትመለከቱት ትንሽ እንደመጠጋጋት ነገር ይመስላል። እሱን ደግሞ እናደርጋለን እዚህ ሮው ላይ እንደዚህ እናደርግና ሮው ላይ አድርገን እንዲህ ሁሉንም ሮ አንዴ ሴሌክት ካደረግን በኋላ ከመካከል አንዱ ሮ ይዘን ትንሽዬ እንዲህ ሰፋ ስናደርግ ሁሉንም ሮ እኩል ሰፋ ያደርግልናል ማለት ነው። አሁን እንግዲህ አሪፍ ሆኗል። ይሄን አሳምረነዋል ማለት ነው። አሁን ቀጣይ ማሳያችሁ ደግሞ የተወሰነ ከለር እንዴት እንደምናደርግለት ማለት ነው። ያው ለምሳሌ ታይትሉን ሴሌክት አድርጌ እዚህ ጋር ከለር ፊል አለ። እዚህ ጋር የምታዩት ፊል ይሄ የቴክስት ነው ወይም ደግሞ የጽሁፉን ከለር ነው። እዚህ ጋር የምታዩት ደግሞ የጀርባው ማለት ነው ባክግራውንድ ፊል ነው። ይህን ባክግራውንድ ፊል እንደዚህ መቀየር እንችላለን ማለት ነው። እንዲሁም እዚህ ጋር ታይትሎች አሉ። የሲሪያል ነምበር፣ ሞባይል ብራንድ ኤንድ ፕራይስ የሚለውን እሱን ቦልድ እናደርግና ባክግራውንድ ፊሉን እንደዛው እንቀይርለታለን ማለት ነው። ይኸው ቀየርኩለት። አስፈላጊ ከሆነ ሌሎችንም እንደዚህ የፕራይስ ሴክሽኖችን እዚህ ጋር አሉ እነሱን ማድረግ አለብን። እስኪ ለምሳሌ እዚህ ጋር ልምጣና ቶታል ብዬ ልጻፍ። ቶታል ብዬ ጻፍኩኝ። ከዛው ይሄን ቶታሉን እንዲህ ወደፊት ማድረግ እችላለሁ እና ቦልድ ከዛው ይሄን ደግሞ ታይምስ ኒው ሮማን እንደቀድሙ ማለት ነው በታይምስ ኒው ሮማን በ12 አድርጌዋለሁ። ስለዚህ እዚህ ጋር መጥቼ ደግሞ የዚህን ቶታሉን ሰራለሁ ማለት ነው። እዚህ ኳልቱ ብዬ ሰም ከዚች ያለችዋል ሰም አረጋታለሁ ማለት ነው። ይኸው አሁን ሰም ሆነልኝ ቶታል ማለት ነው። ስለዚህ እቺ ቶታሏን ደግሞ ከፈለኩ ባክግራውንዱን በጥቁር አድርጌ ጽሁፉን ደግሞ በነጭ ማድረግ ይችላላችሁ ሞር አትራክት እንዲያደርግ ማለት ነው። አሁን እንደምታዩት ባክግራውንዱን በጥቁር ጽሁፉን በነጭ እና ቦልድ ስታርጉ ያምራል ማለት ነው። ቶታል ብሎ ለዚህ ያምራል ማለት ነው። ኤክሴል ላይ ዳታን ስታስገቡ በዚህ አይነት መልኩ አሳምራችሁ መጠቀም ትችላላችሁ ማለት ነው። ሌላ ተጨማሪ ማሳያቸው እዚህ ጋር አላይመንቶች ናቸው። ለምሳሌ ይሄን ዳታ ዩቲችን ሴሪያል ነበር፣ ሞባይል ብራንድ እና ፕራይስ የሚለውን ሴሌክት አረኩና አይታችሁ ከሆነ ምን ማድረግ ፈለግ? ትንሽ ታይትሎቹን ወደ መሀል ወደ ላይ ላይም ቶፕ ሳይሆን ሚድል ላይ እንዲሆን ፈለግኩ ማለት ነው። ስለዚህ ምን ታደርጋላችሁ? ሚድል ላይ እንዲሆን እቺን ሴንተር ናት፣ እቺ ሌፍት ናት፣ እቺ አላይመንት ስለሆነች እነዚህ ነው ማለት ነው። ቶፕ አላይን የሚላለ ሚድል አላይን፣ ይሄ ደግሞ ቦተም አላይን። ስለዚህ ሚድል አላይን ስናደርገው ይኸው ወደ ላይ እንዲከፍ ብሎ ሚድል ላይ ይሆናል ማለት ነው። ሴንተር እንዲሆን ከፈለግን ሚድል ሴንተር እንዲሆን ከፈለግን እቺን የስሯን ሴንተር እነካለን። ስለዚህ ሚድል የሆነና ሴንተር ይሆናል እንዲህ ያምራል ማለት ነው። ስለዚህ በዚህ አይነት መልኩ ዳታችሁን ፎርማት ማድረግ ማሳመር ትችላላችሁ ማለት ነው። ይህ ቪዲዮ በጣም ይጠቅማችኋል ብዬ አስባለሁ። ሌሎችም እንደዚህ አይነት ትምህርት የሚፈልጉ እንደናንተ በርካታ ሰዎች ስላሉ ለነሱ በቴሌግራም ቢሆን በኢሜይልም በዋትስአፕ በፌስቡክ በሁሉም የሶሻል ሚዲያ ፕላትፎርሞች ላይ ሼር አድርጉላቸው። ሰብስክራይብ ማድረጋችሁ ቪዲዮ ላይክ ማድረግ እንዳትረሱ። በሌላ አስተማሪና ጠቃሚ ቪዲዮ እስከምንገናኝ ቸር ያቆየን። ውድ የቻናሌ ተከታታዮች እንግዲህ ከዚህ ቪዲዮ ቁም ነገር አዘል ትምህርቶችን ጠቃሚ ትምህርቶችን እንደወሰዳችሁ እምነት አለኝ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ለሌሎችም እንዲደርስ ሼር በማድረግ የስራው ተባባሪ ሆኑ።